ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ሰላም ናችሁ? እኔ ጋር እንደዛ ሰላም ነው። መልካም ጁምዓ። ዛሬ ጁምዓ ነው። ፉል ነው አብረን የምንሰራው። የፉል አሰራር ነው ማሳያችሁ። ያው የቤቱ ይለያል ብያችኋለሁ። እኔ ግን ያው እኔ ቤት የምሰራውን ነው ማሳያችሁ ማለት ነው። ዛሬ ያው ጁምዓ ነው። ጁምዓ ደግሞ ብዙ አይነት ነገር ነው የሚሰራው። የሌላውን ቤት አላውቅም፣ ግን የምሰራበት ቤት ጁምዓ በጣም ብዙ አይነት ቁርስ ነው የሚሰራው። እዚህ ጋር ብላል ሰርቻለሁ። እና ሽንኩርት ጨምራለሁ። ቲማቲሜን ጨምራለሁ እዚህ ጋር ያው ሰዓት ስለሚሄድብኝ ማለት ነው። ቶሎ ነው የምሰራው። እሺ ለዛ ነው ጧት ብዙም ጊዜ የለም። ታውቃላችሁ የእነሱን ባህሪ። ከላይ እናደርገዋለሁ። የራሱ ግጣም ስለሌለው ነው። እሺ የዲስት ግጣም ገጥመው የምጨምረው ቅመም ቁንዶ በርበሬና ፓፕሪካ እና አንድ ማጂ። ብዙም ቅመም አይፈልጉም። ያው እናንተ እንዴት ፍላጎታችሁ። ፓፕሪካው ብዙም አያቃጥልም። ቅመም ላይ ብዙም አይደለም። ብዙም ፍላጎት የላቸውም። ያው በእነሱ ፍላጎት ነው የሚሰራ። ሳልሳ ጨምራለሁ። ማጅን ጦማት ማለት ነው። ዘይት ትንሽ ነው ያደረኩት። ያው እዛ ሀገር እንደምታውቁት ፉል የተዘጋጀ ነው። ሁለት አይነት ነው። ይሄ አንድ ያለ እዚህ ጋር ደግሞ አለ እንትን ያለ የተቀጠቀጠ ማለት ነው። መጀመሪያ ግን ይሄን ነው የምጨምረው። ይሄን ትንሽ ሰከስ መጣሁ በኋላ ያኛውን ጨምራለሁ በኋላ ማለት ነው። እናደርገው ባግቶንስ ጨምራለሁ። ባግቶንስ አለ የየቤቱ አሰራር ይለያል። ያው እዚህ ቤት የሚሰራው እንደዚህ ነው። ከላይ እናደርገዋለን። ይሄኛውን ጨምረዋለሁ። ይሄ በዚህ መልኩ ካራኑ በጣም ነው የሚያምረው። እዚህ ጋር ደግሞ የተቀቀለ እንቁላል አለኝ። እሱን ጨምረዋለሁ ከላይ እንዳይከሰከስብኝ ስግ ብዬ ነው የማማስለው። ውዶቼ ሰብስክራይብ አድርጉኝ፣ ላይክም አድርጉልኝ። ታውቃላችሁ መቼም ሰው ቤት ያላችሁ ሰዎች እንዴት አድርጎ እንደሚቀረጽ ማለት ነው። በጣም ነው የሚያስቸግረው የምር። አንደኛ እንትን ጊዜ ያቃጥላል። በዚህ መልኩ እቃ ላይ ገልብጫለሁኝ። መልካም ጁምዓ። ክርስቲያኖቹም መልካም ቀን